ነፃ ኢንተርኔት ብዙዎች እንደተቋረጠ ነው የሚያምኑት። ነገር ግን እኔ አሳያቸዋለሁ እስከ ዛሬ ድረስ ስጠቀምበት የነበረውን አፕሊኬሽን አሳያቸዋለሁ ማለት ነው። በደንብ ተከታተሉኝ። ስለዚህ የምናወርተው አንድ አፕሊኬሽን አለ፣ አዱናይ ቲፕስ ይባላል። እንግዲህ ይህን አፕሊኬሽን ላይ ነው ትክክለኛ አፕሊኬሽኖችን የምታገኙት። ብዙዎች የዚህን አፕሊኬሽን ጥቅም አያውቁትም። ትክክለኛና አሪፍ የሆኑ መረጃዎች በፍጥነት እንዲደርሳችሁ ዳውንሎድ ታደርጉና ቀጥታ አፕሊኬሽኑን ትከፍቱታላችሁ። ዘንድ በመቀጠል ሰርች ባሩ ላይ ትገቡና ኤፍ 55 ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ ይመጣላችኋል። ብዙ ፌክ አፕሊኬሽኖች አሉ። ለዛ ነው በዚህ አፕሊኬሽን ላይ ጭነን ትክክለኛው እንድታገኙ የምንረዳችሁ ማለት ነው። ስለዚህ ጌት አፕ የሚለውን ስነካ በቀጥታ ወደ አፕሊኬሽኑ ይወስደኛል ማለት ነው። አፕሊኬሽኑ ቀጥታ እከፍተዋለሁ። አፕሊኬሽኑ እንደከፈተልኝ በዚህ መልኩ ያሳያችኋል። የምናደርገው ነገር ምንድነው? ሰርቨር እንመርጣለን። እዚህ ጋር የማሳያችሁን ሰርቨር ነው። ብዙ ሰርቨሮች አሉ፣ አብዛኞቹ ተዘግተዋል። እኔ ማሳያችሁ ነው የሚሰራው። ስለዚህ እዚህ ጋር እንደምታዩት ኢትዮጵያን ኦል ኔትወርክ የሚላለ ኢትዮጵያን ኦል ኔትወርክ 1 ሜጋባይት ስፒድ የሚላለ እሱን ነው የምንመርጠው ማለት ነው። ዘንድ ከዛ ስታርት እንለውና ኮኔክት እናደርገዋለን። የተለያዩ ሰርቨሮች አሉ፣ አይሰሩላችሁም። ይህንን ሰርቨር ብቻ ኮኔክት ስትሉት በቀጥታ ኮኔክት ያደርጉላችኋል። ለሙከራ ወደ ቴሌግራም ስገባ በምታዩት መልኩ እንግዲህ እየሰራልኝ ይገኛል ማለት ነው። በዚህ አይነት መንገድ መስራት ትችላላችሁ። ይመቻችሁ።